በዛሬው ቪዲዮ ሁለት ዋና ዋና ነገሮች እናያለን። ስለ ፕራይቬት ተፈታኞች እና ስለ 12ኛ ክፍል ተፈታኞች ማለት ነው። በ2018 ዓ.ም የ12ኛ ክፍል ለምትፈተኑ ተማሪዎች አዳዲስ ነገሮችን የምነግራችሁ ይሆናል። ፕራይቬት ተማሪዎች ደግሞ የተለያየ ጥያቄዎችን እያነሳችሁ ይገኛል። እነዛ ጥያቄዎች የምመልስላችሁ ይሆናል። አንደኛው ነገር 2016 ተፈትነን ወይም ደግሞ በማንኛውም ሰዓት 12ኛ ክፍል ተፈትነን ድጋሚ በዚህ ዓመት ፕራይቬት ሞልተን መፈተን እንችላለን የሚለውን ነገር እሱን የምነግራችሁ ይሆናል። የፕራይቬት ፈተና ደግሞ ፎርም አልተሞላም እስካሁን ተፈታኞች ማለት ነው። ፎርም የምትሞሉበት ቀን የምነግራችሁ ይሆናል ማለት ነው። 12ኛ ክፍል ደግሞ ጀነራል ሁላችሁም የምትፈተኑት ነገር ስለ ኮርስ ኮንተንት ከ9 እስከ 12ኛ ክፍል ያለውን ነገር ትምህርት ሚኒስቴር ያወጣውን መረጃ የምነግራችሁ ይሆናል። ለዚህ ቻናል አዲስ ከሆናችሁ ሁላችሁም ሰብስክራይብ በማድረግ ላይክ በማድረግ እና ቪዲዮውን ደግሞ ሼር በማድረግ እንድትከታተሉ ይሁን ማለት ነው። ስለዚህ መጀመሪያ የ2018 ዓ.ም የ12ኛ ክፍል ሀገር አቀፍ ፈተና ከ9 እስከ 12ኛ ክፍል ይሸፍናል ማለት ነው። ስለዚህ ከ9 እስከ 12ኛ ክፍል ያሉትን የአራቱን ዓመታት ነው የምትፈተኑት በ2018 ዓ.ም። ትምህርት ሚኒስቴር የ2018 የትምህርት ዘመን የ12ኛ ክፍል መልቀቂያ ፈተናን በተመለከተ ለሁሉም ክልሎች እና ለሁሉም ከተማ አስተዳደር ትምህርት ቢሮዎች እንዲሁም ለትምህርት ምዘናና ፈተናዎች አገልግሎት ጥቅምት ወር ላይ ነበረ ደብዳቤ የላከው ማለት። ስለዚህ በደብዳቤው ላይ ስለ 12ኛ ክፍል ያለውን እያንዳንዱን ነገር ማወቅ ያለባችሁን ነገር በዝርዝር ተቀምጧል ማለት ነው። በሚኒስትሩ የስርዓተ ትምህርት ማበልጸጊያ መሪ ስራ አስፈጻሚ ማለት ነው ይሄ ነገር የተላከው በብሔራዊ ፈተናው ከ10ኛ እስከ 12ኛ ክፍሎች ያለውን ነገር ከ9ኛ እስከ 12ኛ ክፍል ያለውን ነገር እያንዳንዱን ነገር አጠቃሎ ተቀምጧል ማለት ነው። አንደኛ የትምህርትና ምዘና ፈተናዎች አገልግሎት ያደረገውን ነገር ወይም ደግሞ ለ12ኛ ክፍል ተፈታኞች የምትፈተኗቸውን ነገሮች ይፋ ባደረገበት ወቅት አንደኛ ስለ ትምህርት አይነቶችን በተመለከተ ይፋ አድርጓል ማለት ነው። በሁለቱም ስትሪሞች ወይም ደግሞ በናቹራልም በሶሻልም ያሉትን የምትፈተኗቸውን የትምህርት አይነቶች ይፋ አድርጓል። ሌላው ደግሞ ፈተና ከ9ኛ እስከ 12ኛ ክፍል ያለውን ምን እንደሚመስል ከ10ኛ እስከ 12ኛ ክፍል ያለውን ምን እንደሚመስል እያንዳንዱን ነገር በዝርዝር አስቀምጧል ማለት ነው። የመጀመሪያ የትምህርት አይነቶቹ ተቀምጠዋል። ለተፈጥሮ ሳይንስ ወይም ደግሞ ለናቹራል ሳይንስ ተማሪዎች እንግሊዘኛ፣ ሂሳብ፣ ስኮላስቲክ አምቲቲዩድ አለ፣ ኬሚስትሪ፣ ፊዚክስ እና ባዮሎጂ። ስለዚህ 6 ትምህርቶች ማለት ነው። እንግሊሽ፣ ማትማቲክስ፣ ስኮላስቲክ አምቲቲዩድ፣ ኬሚስትሪ፣ ፊዚክስ እና ባዮሎጂ። ሁለተኛው ደግሞ ለማህበራዊ ሳይንስ ተፈታኞች እንግሊሽ፣ ማትማቲክስ፣ ስኮላስቲክ አፕቲቲዩድ፣ ታሪክ ወይም ደግሞ ሂስትሪ፣ ጂኦግራፊ እና ኢኮኖሚክስ ናቸው ማለት ነው። ስለዚህ ለተፈጥሮ ሳይንስ ለናቹራል ሳይንስም 6 ትምህርቶች የምትፈተኑ ይሆናል ማለት ነው። ሌላው ሁለተኛው ፈተናው ከ9 እስከ 12ኛ ክፍል ያሉትን በሙሉ በተማሪው መጽሐፍ ላይ ያሉትን ሁሉንም ምዕራፎች ይሸፍናል ማለት ነው። ስለዚህ ከ9 እስከ 12ኛ ክፍል ያሉትን ሁሉንም ምዕራፎች የሚሸፍን ይሆናል ማለት ነው። ሶስተኛ ላይ ትምህርት ሚኒስቴር ያስቀመጠው ነገር ከ10ኛ እስከ 12ኛ ክፍል ሁሉም የትምህርት አይነቶች ፈተና በአዲሱ ስርዓተ ትምህርት ነው ማለት ነው። ስለዚህ ከ10ኛ እስከ 12ኛ ክፍል ያለው በአዲሱ ስርዓተ ትምህርት ይሆናል ማለት ነው። ስለዚህ በአዲሱ ስርዓተ ትምህርት መሰረት እየተዘጋጀ ያለ ሲሆን የ9ኛ ክፍል ደግሞ የሁሉም የትምህርት አይነቶች ፈተናዎች ከቀድሞውና ከአዲሱ ስርዓተ ትምህርት የጋራ ይዘቶችን ብቻ አካቶ እየተዘጋጀ ይገኛል ማለት ነው። እዚህ ጋር ግልጽ ለማድረግ 9ኛ ክፍል ነው 10ኛ ክፍል 11 እና 12 የሶስቱ ግሬዶች ከአዲሱ የትምህርት ስርዓት ወይም ደግሞ ኒው ካሪኩለም ነው ማለት ነው። ሌላው ደግሞ የ9ኛ ክፍል ምንድን ነው? መጀመሪያ ጊዜ 9ኛ ክፍል ያለው ለሙከራ ተብለው ከአዲሱ ስርዓተ ትምህርት የተማሩ አሉ፣ ደግሞ በድሮ ወይም ደግሞ ኦልድ ካሪኩለም የተማሩ አሉ እና በአዲሱም በአሮጌም ወይም ደግሞ በኦልድም በኒውም ካሪኩለም ያለውን ኮመን ኮንተንት ነው የሚወጣው ማለት ነው። ስለዚህ እነዚህን ታሳቢ አድርጋችሁ መዘጋጀት ይጠበቅባችኋል ማለት ነው። አራተኛ ፈተናው ማንኛውም ተፈታኝ ተማሪ ከተማረው ስርዓተ ትምህርት ከተማሪው መጽሐፍ ብቻ ተመስርቶ እየተዘጋጀ ይገኛል ማለት ነው። ስለዚህ የፈተናው አስተዳደር በበይነ መረብና ወይም በኦንላይን እና በወረቀት የሚፈትን ይሆናል ማለት ነው። ስለዚህ እዚህ ጋር ከ10 እስከ 12 ያሉት ማለትም 10፣ 11 እና 12 ከአዲሱ ስርዓተ ትምህርት፣ 9ኛ ክፍል ደግሞ ከሁለቱም ኮመን አዲሱም ላይ የድሮም ላይ ያለውን ኮመን ኮንተንት ኮመን ቻፕተሮች አውጥቶ ይፈትናል ማለት ነው። በመጨረሻም ስለ ፕራይቬት ተፈታኞች አዲሱ ነገር ምንድን ነው? የፕራይቬት ተፈታኞች እስካሁን ፎርም እንዳልሞላቸው ይታወቃል። ግን ሬጉላር ተፈታኞችም ፎርም አልሞሉም። ስለዚህ ፕራይቬት ተፈታኞች ሬጉላር ተማሪዎች ፎርም መሙላት ሲጀምሩ እናንተም ፎርማችሁን የምትሞሉ ይሆናል ማለት። ስለዚህ በትዕግስት ጠብቃችሁ እነዛ ሬጉላር ተፈታኞች ፎርም በሚሞሉበት ጊዜ እናንተም ፎርም እንድትሞሉ ስለሚነገራችሁ በዛ ሰዓት ትሞላላችሁ። አሁን በሊንኩ ገብታችሁ ቼክ ስታደርጉ አክቲቭ አልተደረገም። በዛ ገብታችሁ ፎርም መሙላት አትችሉም ማለት ነው። ያለው ነገር ይህ ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ።